በዓለም ላይ ካሉ ሰዎች ሁሉ በላይ በየቀኑ የምታወራው ከማን ጋር ይመስልሃል? ከጓደኛ፣ ከቤተሰብህ አይደለም፣ ከራስህ ጋር ነው። በየቀኑ በየሰከንዱ አእምሮ ውስጥ የሚመላለሰው ያ ድምፅ ማንነትን እየገነባ ወይስ እየገደለ ነው? ዛሬ በራስ መተማመንህን ሰብሮ የያዙን ሰንሰለቶች የምንበጥስባቸውን 3 ትላልቅ የአስተሳሰብ ለውጦች አብረን እናያለን። አንደኛ፣ ከፈተና ወደ እድል። ብዙዎቻችን አዲስ ነገር ስንጀምር መጀመሪያ የምንናገረው አልችልም ነው። ይሄ ለኔ አይሆንም፣ እውቀቱ የለኝም እንላለን። ነገር ግን አልችልም ስትል አእምሮ ስራውን ያቆማል፣ በሩን ይዘጋዋል። ይህንን ንግግር ወደ እንዴት እችላለሁ ቀይሮ። ይህን ነገር ለመማር ምን ያስፈልገኛል ብለህ ጠይቅ። አልችልም ግድግዳ ነው፣ እንዴት እችላለሁ ግን መንገድ ነው። በራስ መተማመን ማለት ሁሉም ነገር ማወቅ ሳይሆን ሁሉንም ነገር መማር እንደምትችል ማመን ነው። ሁለተኛ፣ ከፍርሃት ወደ ልምምድ። ሁለተኛው ትልቁ ጠላታችን ሰዎች ምን ይሉኛል የሚለው ፍርሃት ነው። ለሰዎች ደስታ ስትኖር የራስን ሕይወት መኖር ታቆማለህ። በራስ መተማመን ያለው ሰው ሰዎችን ትችት የማይሰማ ሳይሆን ከትችቱ በላይ የራሱ ዓላማ የሚታየው ሰው ነው። ዛሬ ለራስ እንዲህ በሉ፣ የኔ ዋጋ የሚወሰነው በሌሎች አስተያየት ሳይሆን በራሴ ጥንካሬ ነው። ስህተት ለመስራት አትፍራ። ስህተት መሸነፍ አይደለም። ስህተት ማለት እየሞከርክ መሆኑን የሚያሳይ ምስክር ነው። ሶስተኛ፣ የዲስፕሊን ኃይል። በራስ መተማመን እንደ ስጦታ ከሰማይ የሚወርድ አይደለም። በየቀኑ የምታደርጋቸው ትናንሽ ነገሮች የሚገነባ ጡንቻ ነው። ቃል የገባከውን ነገር ስትፈጽም፣ ጠዋት እነሳለሁ ያልከው ሰዓት ላይ ስትነሳ ለራስ ያለ ክብር ይጨምራል። ራስን እንደ ብለህ አሳምነው። እኔ የገባሁትን ቃል የሚጠብቅ ሰው ነኝ። በትናንሽ ድሎች ላይ ተለማመድ። ትናንሽ ድሎች ነገ ትላልቅ ተራራዎች እንድትወጣ ድፍረት ይሰጡሃል። የዛሬው ማንነት የትላንትናው ሀሳብ ውጤት ነው። የነገው ማንነት ደግሞ ዛሬ ለራስ የምትነግረው ታሪክ ነው። ራስን መውደድ ጀምር። ራስን ማድረግ ጀምር። ምክንያቱም አንተ ካላመንክበት ዓለም እንዲያምን አትጠብቅ። ይህ ቪዲዮ ሀሳብ ለትንሽ ብርሃን ከፈነጠቀ ለሌሎችም እንዲደርስ ላይክ እና ሼር አድርጎ አስተያየትን ደግሞ ከታች ጻፍልኝ። የውስጥ ድምፅ የድል ድምፅ ይሆን። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብት።